ሳታሹ ግን ንገሩኝ። ቅንድባችሁን ሰርታችሁ ከጨረሳችሁ በኋላ ራሳችሁን በመስታወት በኩል ስታዩ እቺ ሴትዮ ማነች ብላችሁ ታጣቁ። አንዱ ቅንድባችሁ በጣም ቆንጆ ነው ተሰርቶ፣ ሌላኛው ቅንድባችሁ እንኳን ከአንዱ ጋር ሊመሳሰል ይቅርና ጭራሽ ሌላ ቀስ ይዞባችሁ የሚያውቅ ከሆነ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ይሄንን ችግር እንፈታዋለን። ሃይ ጋይስ እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ዛሬ በዚህ ቪዲዮ ላይ የማሳያችሁ ቆንጆ የሆነ ናቹራል ምንም ተፈጥሯዊ ይዘቱን ያለቀቀ የቅንድብ አሰራር ነው። ምንም የተወሳሰበ ሜካፕ የለውም። በጣም ፕሮፌሽናል ሜካፕ አርቲስት መሆን አይጠበቅባችሁም። ጀማሪ ከሆናችሁ ደግሞ እንዳታስቡ፣ ከመጀመሪያው ጀምሮ ነው ማሳያችሁ። አይብሮ ጄላችሁን፣ መስታወታችሁን፣ ምናልባትም ቡና ከፈልጋችሁ ቡናችሁን ይዛችሁና አብረን ቅንድባችን እንስራ። ከመጀመሪያ በፊት ግን አንድ ጥያቄ ልጠይቃችሁ ፈልጋለሁ። እንዴት ነው ግን ቅንድባችሁ አስቸጋሪ ነው ወይስ ናቹራሊ እንደዚሁ በጣም ታዛዥ ቅንድብ ነው ያላችሁ? የኔ ቅንድብ እንደየቀኑ ይወሰናል። አንዳንድ ጊዜ በጣም ስሙዝ እና ስዊት ይሆናል፣ አንዳንድ ጊዜ ደግሞ በጣም አስቸጋሪ ይሆንብኛል። ምንም ነገር ከመጀመሪያ በፊት መጀመሪያ የምሰራበትን ቦታ እንደዚህ አድርጌ ያጸዳለሁ። መጀመሪያ እጄን ታጥቤያለሁ። አሁን ደግሞ የምሰራበትን ቦታ እንደዚህ አድርጌ ያጸዳዋለሁ። እውነቱን ለመናገር አንድ ፕሮፌሽናል ሜካፕ አርቲስትን እና አንድ ጀማሪ ሜካፕ አርቲስትን ከሚለያቸው ዋነኞች ነገሮች ውስጥ አንዱ ሃይጂን ወይንም ንጽህና። የምሰራበትን ኤሪያ እንደዚህ አድርጌ ያጸዳለሁ። እንደዚሁም ደግሞ የምሰራባቸውን ቱሎች፣ መጠቀሚያ እቃዎችን ማለት ነው በንጽህና ነው ማስተካከለው። እጄን እታጠባለሁ። በተለይ ደግሞ የምሰራው ሌላ ሰው ከሆነ በደንብ ነው ንጽህናዬን ጠብቄ የምዘጋጀው። ክላይንቶቻቸውን ስትሰሩ አንዱን ከሰራችሁ በኋላ አንዱን በሰራችሁበት ማቴሪያል ምንም ሳታጸዱ ሳትዘጋጁ ምናምን ወደ ሌላኛው ክላይንት የምትሄዱ ከሆነ አንደኛው ጋር ያለ የሆነ ባክቴሪያ እንኳን ቢኖር የተፈጠሩ የሆነ ኮንታሚኔሽን እንኳን ቢኖር እሱን ቀጥታ ወስዳችሁ ለሌላኛው ከስተመር እየሰጣችሁት ነው ማለት ነው። ስለዚህ ንጽህና በጣም ወሳኝ ነገር ነው። አጽድተን እንጀምራለን። አጽድተን ስንጀምር ናቹራል ቅንድቤ ይሄንን ይመስላል። ምንም ሳይጨመር ምንም ሳይቀነስ ይሄንን ነው የሚመስለው። ሌላው ደግሞ መስራት ከመጀመሪያ በፊት ልነግራችሁ የምፈልገው በጣም ወሳኝ ነገር ቅንድባችሁን ስትሰሩ ሁለቱን አንድ አይነት ፐርፌክት የሆነ ቅንድብ ለመስራት አጠብቁ። ሁለቱ ቅንድቦች ተመሳሳይ ለማድረግ ይሞከራል እንጂ ፐርፌክትሊ አንድ አይነት አይመጣም። ብዙ ጊዜ ሶሻል ሚዲያዎች ላይ ምናምን ሰዎች ቅንድብ ሲሰሩ ስታዩ ምናምን ፐርፌክትሊ አንድ አይነት ነገር ያመጡ ይመስላችኋል፣ ግን አንድ አይነት አይደሉም። ተመሳሳይ ወይም በጣም ተቀራራቢ ለማድረግ ይሞከራል እንጂ አንድ አይነት ማምጣት አይቻልም። ብዙ ጊዜ ቅንድቤን ከሰራው በኋላ ፐርፌክት ይመጣልኝ እና ይሄኛውን ለመስራት ስሞክር ተቀራራቢ ያመጣዋለሁ እንጂ አንድ አይነት አይመጣልኝም። እና ብዙ ጊዜ እንደዛ ነው። ማንኛውም ሜካፕ አርቲስት ተመሳሳይ ለማድረግ ይሞክራል እንጂ አንድ አይነት ማድረግ ያ ደግሞ ሪል ላይፍ ላይ በጣም ኖርማል ነገር ነው። እንዲሁም አንድ የሚባል አባባል አለ፣ ሁለቱ ቅንድባችን እህትማማቾች ናቸው እንጂ መንትዮች አይደሉም ይባላል። አንዳንድ ጊዜ ስንሰራ በደንብ ሊመሳሰሉልን ይችላሉ፣ አንዳንድ ጊዜ ደግሞ ጭራሽ ላይመሳሰሉ ይችላሉ። ከእናንተ የሚጠበቀው በተቻላችሁ መጠን ተመሳሳይ እስኪሆኑ ድረስ ለማመሳሰል መሞከር ነው እንጂ ፐርፌክትሊ እስከሚመጡ ድረስ መታገል አይጠበቅባችሁ። ዛሬ ማሳያችሁ አይብሮ ጄል ተጠቅሜ እንዴት እንደሚሰራ ነው። ሌላ ጊዜ ደግሞ በኖርማል በኩል ብቻ እንዴት እንደሚሰራ አሳያችኋለሁ። በአይብሮ ጄል ስንጀምር መጀመሪያ አይብሮ ጄላችንን ወስደን ቅንድባችንን ወደ ላይ፣ ወደ ታች፣ ወደ ጎን፣ ወደ ቀኝ አድርገን በደንብ እናበጥረዋለን። ልክ እንደዚህ አድርገን በደንብ እናበጥረዋለን። ወደፊት፣ ወደ ጀርባ፣ ወደ ላይ ምናምን እያደረግን እናበጥረዋለን። ያው መጀመሪያ ላይ ትንሽ ሜሲ ይመስላል። አይኖ በፕሮሰሱን ማመን አለባችሁ። የፊት ለፊቱን እንደዚህ ወደ ላይ ያረጋችሁ አበጥሩት። ከግማሽ በኋላ ያለው ደግሞ ወደ ጎን እያረጋችሁ ማበጣት። እንደዚህ በደንብ ልጥፍ አድርጋችሁ ለማስተኛት ሞክሩ። ፐርፌክትሊ የቅንድብ ቅርጻችሁን እስከሚይዝ ድረስ ማበጣት። የፊት ለፊቱን ወደ ላይ እንዳልኳችሁ፣ ከግማሽ በኋላ ያለውን ደግሞ ወደ ላይ ካበጣነው ትንሽ ቅርጹን ያጣል። ወደ ከርቭ ነገር አለው አይደል? የቅንድባችን ራሱ የሚሄድበት መስመር አለ አይደል? እሱን ተከትለን ነው የምናበጥረው። እንደዚህ ያደረገን ኦልሞስት ይሄኛውን ቅንድብ ጨርሻለሁ። ቀጣዩ ደግሞ ይሄኛው ነው። ይሄኛውንም በተመሳሳይ ሁኔታ ልክ እንደዚህ ሜሲ ያርጋችሁ መጀመሪያ ማበጣት፣ ከዛ ከፊት ለፊት ያለውን ወደ ላይ፣ ከግማሽ በኋላ ያለውን ደግሞ እንደዚህ ወደ ጎን እያረጋችሁ ማበጣት። ማያችሁት? ባይ ዲፎልት እንዴት ሊፍትድ እንዳደረገው ቅንድቤ። አሁን ባይ ዲፎልት እንደዚህ ስታዩት የቅንድባችሁን ቅርጽ አንደርስታንድ ታደርጉታላችሁ፣ ወይንም ወዴቱ ጋር እንደሆነ ቅርጹ ይታያል በደንብ። ቅድም አሁን ኖርማል እያለ የቅንድባችሁን ቅርጽ በቀላሉ ማወቅ ይከብዳል። አሁን ግን እንዴት እንደሆነ ቅንድባችሁ የቱ ጋር ኮርነሩ እንዳለ፣ የቱ ጋር እንደሚጀምር ደግሞ የቱ ጋር እንደሚጨርስ በደንብ ይታያል። አሁን እንደዚህ መበጠሩ እንደነገርኳችሁ አንደኛ የቅንድባችሁ ቅርጽ ወዴት ነው፣ አወራረዱ ወዴት ነው፣ የፊት ለፊት የቱ ጋር ይጀምራል፣ መጨረሻው የቱ ጋር ያልቃል ምናምን የሚለው በግልጽ እንዲታይ ያደርገዋል። ያ ደግሞ የቱ ጋር በዛ ያለ ቅንድብ እንዳላችሁ፣ ባዶ ቦታ የቱ ጋር እንደሆነ፣ የቱ ጋር የተወሰነ ሄልፕ ወይም እርዳታ እንደሚያስፈልገው ቅንድባችሁ በደንብ ለማየት ግልጽ ያደርግላችኋል። እስኪ ኮመንት ሴክሽን ላይ ቅንድባችሁ ምን አይነት እንደሆነ አስቀምጡልኝ። ባዶ ነው ወይ በጣም ብዙ ነው ወይስ በጣም ቀጭን ነው፣ በጣም ወፍራም ነው፣ በጣም ያስቸግራል ስትሰሩት ወይስ ናቹራሊ ልክ ስትሰሩት ወዲያው ነው የሚሰራላችሁ? ምን አይነት ቅንድብ እንዳላችሁ ማወቅ ፈልጋለሁ። ኮመንት ሴክሽን ላይ አስቀምጡልኝ። አሁን እንደዚህ አድርጌ ልጥፍ ካደረኩት በኋላ ቀጥታውን ኩል ወይንም የአይብሮ ፕሮዳክት ወስጄ መስራት ብጀምር ጭምልቅልቅ ነው የሚልብኝ። ምክንያቱም
እዚህ ጋር የቀባሁት ጄል ነው፣ አልደረቀም። ወይ እንዲደርቅ ጊዜ መስጠት አለብኝ፣ አዘርዋይስ ደግሞ እኔ በምችለው መንገድ ማድረቅ መቻል አለብኝ። እኔ ለማድረቅ የምጠቀመው ፓውደር ነው። ኖርማል ፓውደር ወስድና፣ ፓውደር ማለት የሴቲንግ ፓውደር ሜካፕ ስንቀባ የምናደርገው ማለት ነው። በትንሽዬ እንደዚህ ብሌንደር ወስጄ ቀጥታ ፕላይ አላደርገውም። ትንሽ ፕሮዳክቱን እጄ እንደዚህ ቀንሰውና ከዛ ሴት አደርገዋለሁ ቀጥታ ወስጄ ልክ እንደዚህ። አሁን ይሄ ለምን ይረዳኛል? ማንኛውንም የቅንድብ ፕሮዳክት ወስጄ አሁን ቅንድቤ መስራት ልጀምርብን፣ አንደኛ አይጨመላለቅብኝም፣ ሁለተኛ ድርቅ ስላለ የቅንድቤ ቅርጽ አይቀያየርብኝም፣ ሶስተኛ ደግሞ ፕሮዳክቱን ከሰራሁት በኋላ ደግሞ ረዘም ላለ ጊዜ ቅንድቤ ሳይለቅ እንዲቆይ ያደርግልኛል። ሰምታይምስ ይሄን ካደረግኩ በኋላ የበለጠ ልጥፍ እንዲልልኝ ኖርማል ኩል ወስድና እንደዚህ እያደረግኩ ላዩ ላይ ሮል አደርግበታለሁ። ይህንን ሴት ከማድረጋችሁ በፊትም ማድረግ ትችላላችሁ። እንደዚህ አድርጌ በደንብ ልጥፍ አድርገዋለሁ። ይህ ቅርጹን እንዳይለቅ እዛው ቁጭ ብሎ እንዲቀር ያደርጋል። ይህንን ካደረግኩ በኋላ እንደምታዩት ቅንድቤ ነጭ ሆነ አይደለ? ትንሽ ያረጁ አስመሰለኝ። አሁን እነዚህም ነጭ ያስመሰሉኝን ትርፍ ፕሮዳክቶች አራግፋቸዋለሁ፣ አልፈልጋቸውም። ስለዚህ በኖርማል ፍለፊ ብሩሽ እና እንደዚህ እያደረጋችሁ አራግፉት። እንዲህ ከተራገፈ በኋላ አሁን እንደዚህ ሄዳችሁ ብትነኩት የቅንድባችሁ ቅርጽ እንደማይቀያየር ታያላችሁ። እንደዚህ የምትሉት እዩት። እንደዚህም ብለው ምንም አይነሳም። ከዚህ በኋላ ተጣቋል፣ በደንብ ድርቅ ብሎልኛል። አሁን ወደ ፈን ፓርቱ ቅንድብ ወደ መስራት ፓርቱ እሄዳለሁ ማለት ነው። አሁን እናንተ ሁለት አይነት ፕሮዳክቶች መጠቀም ትችላላችሁ። አንደኛው ኖርማል ኩል ካላችሁ እንደኔ በኩል መጠቀም ትችላላችሁ፣ ወይ ደግሞ አይብሮ ፕሮዳክት መጠቀም ትችላላችሁ። እንደዚህ ካላችሁ በሱ መጠቀም ትችላላችሁ። አሁን ቀለል እንዲላችሁ እናንተን በኩል ቀጥታ እንዴት እንደሚሰራ ነው ማሳያችሁ። አንዳንድ ሰዎች በአይብሮ ፓውደር መስራት ይቀለናል ይላሉ፣ አንዳንድ ሰዎች ደግሞ በኩል መስራት ይቀለናል ይላሉ። እንደ የሰው አመለካከት ይለያያል። ለእኔ ሁለቱም ያው ናቸው። ዛሬ ግን ማሳያችሁ እንዳልኳችሁ በዚህ ነው። በኩል መስራት የሚያስፈራችሁ አይነት ሰው ከሆናችሁ በደንብ ዩኝ፣ በደንብ ቀላል መንገድ አሳያችኋለሁ። ብዙ ጊዜ ከፊት ለፊት ከምጀምር ከመሃል ወይንም ከታች መስመር የቅንድቤ መስመር ተከትዬ መጀመር ይቀለኛል። እንዴት እንደምጀምር ላሳያችሁ። ከስር የናቹራል ላይን አለው ቅንድቤ፣ የተፈጥሮ መስመር አለው። እሱን ተከትዬ ቀጭን በጣም ስስ ሴንሲቲቭ ነው እና ይሄ ፓርት በደንብ ስሙኝ፣ በጣም ስስ መስመር ነው ማሰማው። ልክ እንደዚህ ለየቱት ቀስ አድርጌ ኦልሞስት ላይታያችሁ ሁሉ ይችላል። ጀስት ናቹራል ቅርጹን ተከትዬ ልክ እንደዚህ ስስ መስመር ነው ማሰማው። ልክ እንደዚህ አድርጌ ስስ አድርጌ ካሰመርኩ በኋላ አሁን የምሞላው በደንብ ክፍተት የሚታይበት ቦታና በደንብ ባዶ መሰለኝ ቦታ ላይ ነው። በጣም በስሱ ስትራይክ ነው ማድረገው። ጀስት ላይክ ዲስ እንደዚህ አይነት ስስ መስመር ነው ማሰምረው። ላይታያችሁ ሁሉ ይችላል እዚህ ላይ እንዳልኳችሁ በጣም በስሱ እና አያያዛችሁ ደግሞ በጣም ወሳኝነት አለው። ጀንትሊ ያዟት የምትሰሩባትን ኩል እንደዚህ ጥብቅ አድርጋችሁ እንደ እስክሪብቶ የምትይዟት ከሆነ በደንብ አድምቃ ነው የምትጽፈውና በስሱ እንደዚህ አድርጋችሁ የሆነ አርት አለ አይደል? አርቲስቶች እንደሚስሉት ልክ እንደዛ። ወይም ደግሞ አንዳንድ ሰዎች ሲፈርሙ እንዴት ነው ቀለል አድርገው የሚፈርሙት? እንደዛ አድርጋችሁ ያዙት። ቀጥዬ ቀስ እያደረኩኝ መሙላት እጀምራለሁ። እንደዚህ እያደረኩ ስትራይክ ነው የማደርገው። ቀጫጭን መስመሮች እንደዚህ ናቹራል መስመሩን እየተከተልኩ ብቻ ቀስ እያልኩ ትናንሽ መስመሮች ማስቀመጥ ነው። ሃርሽ ሆናችሁ በደንብ አታድምቁባት። ቅንድባችሁ ሴንሲቲቭ ነች እና ቀስ እያላችሁ እንደዚህ ሙላት። በዚህ በኩል ያለውንም ቀስ አድርጌ የታችኛውን መስመር አሰምራለሁ። ከዛ ፊል ማድረግ ጀምራለሁ፣ መሙላት ጀምራለሁ። ሌላ ያልነገርኳችሁ ነገር ደግሞ መጀመሪያ የምሰራበትን ኩል ሻርፕ ሹል አድርጌ መቅረጼ ነው። ኦኬ መቅረጻችሁን አትርሱ። እዚህ ሹል ሆና ስትቀረጽ ስትራይክ ስታደርጉባት ወይም ቀጫጭን መስመር ስትሰሩባት የበለጠ ለመስራት ይመቻል። ቀስ አድርጌ አሁንም ባዶ ቦታው ላይ እየሄድኩ መሙላት ልክ እንደዚህ። ሌላው ደግሞ በጣም ጀማሪ ከሚያስመስላችሁ ነገር መሀል አንደኛው እዚህ ከፊት ለፊት ጋር ስትሞሉ በደንብ ድምቅ አድርጋችሁ አራት ማዕዘን አድርጋችሁ የምትሞሉት ከሆነ ብሊቭ ሚ በጣም ነው የሚያስጠላው። በጣም እና በተቻላችሁ መጠን ከሁሉም የቅንድባችሁ ፓርት ሴንሲቲቭ የሆነ ፓርት ይሄ ፊት ለፊቱ ነው እና በደንብ በስሱ ቀስ እያደረጋችሁ ለማስመር ሞክሩ። ልክ እንደዚህ ትንሽ የደመቀ ሲመስላችሁ በጣታችሁ ቀስ እያደረጋችሁ ማጥፋት። አሁንም በደንብ ፉሊ ደስ እስከሚለኝ ድረስ ቅንድቤን ወደድኩት። በቃ አሁን ይሄ አሪፍ ቅርጽ ነው እስከሚባል ድረስ በደንብ አድርጌ እሞላዋለሁ። አሁን እንዴት እንደሆነ አያችሁት? ቀስ አድርጌ ዳርዳሩን በዋይፕስ በደንብ አድርጌ ያጸዳሁት። አሁን ቅርጹ ቆንጆ ሆኗል። ግን ትንሽ በዘዝ እንዲልልኝ ስለምፈልግ ከፊት ለፊት ትንሽዬ ፓውደር ወስጄ ሴት አድርገዋለሁ። በጣም በትንሹ ስላችሁ በጣም በትንሹ ነው የምጠቀመው። የቅድሙን ብሌንደር ነው። በሱ ወስድና አሁንም እንደዚህ አድርጌ ትንሽ ነው የምወስደው። እንዳልኳችሁ ትንሽ ቀንሰዋለሁ። ፕሮዳክት እንዲበዛብኝ አልፈልግም። ምንም ነገር ላይ ፕሮዳክት በጣም በትንሽ ስትጠቀሙ ነው የሚሻለው። እያያችሁ መጨመር ይሻላል እንጂ ማብዛት በጣም ከባድ ነገር ነው። ኮንትሮላችሁ ውጭ ነው የሚሆነው። እንደዚህ አድርጌ የፊት ለፊቱን ሴት አድርገዋለሁ። አያችሁት? እንደዚህ ላይ ልክ እንደዚህ ሲሆን ሴት ካደረኩት በኋላ እንዳልኳችሁ የቅድሙ ትርፍ ፕሮዳክት ካለ እንደዚህ ያደረኩ ማራከፍ።
ምን አይነት ቆንጆ ቅንድብ እንደሰራው አያችሁት? የተጠቀምኩት ጄል እና ሊትራሊ ኩል ብቻ ነው። በደንብ አስተውሉ። ቅንድብ 3 አይነት ክፍል አለው። አንደኛ ከፊት ለፊት ፍሮንት ይባላል የፊት ለፊቱ ክፍል፣ ሁለተኛ እዚች ጋር እጥፍ የምትልባት ወይንም ኮርነሯ፣ ሶስተኛ ደግሞ እዚች ጋር ቀጭኗ ፓርት ወይንም ቴል ትባላለች ጭራ። 3 ፓርት አለው። የፊት ለፊቱን በደንብ በስሱ በጣም በስሱ ነው ስትራይክ የተደረገ የሚሞላው። ቅንድብ ቅርጻችሁን ደግሞ እዚች ጋር የቅንድባችሁንም ቅርጽ የፊታችሁንም ቅርጽ በደንብ ቆንጆ እንዲሆን ከሚያደርጉት ደግሞ አንደኛው እዚህ ጋር የሚኖረው ከርቭ ነው። በጣም ወደ ላይ ወጣችሁ እንደዚህ ከሰቀላችሁት እንደዚህ አይነት ፊት ታገኛላችሁ። በደንብ ደግሞ በጣም ወደታችሁ ከወረዳችሁ ደግሞ ፊታችሁ ውርድ ያለ ነገር ይመስላል። በጥንቃቄ የፊታችሁን ቅርጽ ሳይቀይር ናቹራሊ የራሳችሁ ቅንድብ ቅርጽ ተከትሎ መሆን አለበት ቅርጹ። ሌላው ደግሞ እንደዚህ እንደኔ ቅንድብ ለመስራት ስትሞክሩ ምናልባት አሁን በጣም ብዙ ፕሮዳክት ብታበዙ ድንገት ቀለል አድርጋችሁ ምንም ሳትጨናነቁ ብሩሻችሁን ወይንም ደግሞ ዋይፕሳችሁን ወስዳችሁ ጠርጋችሁ እንደ አዲስ መጀመር ትችላላችሁ። ወይ ደግሞ እዛው ባለበት መስተካከል የሚችል ከሆነ ደግሞ ለማስተካከል መሞከር ነው። ቀስ እያላችሁ የደጋገማችሁ ስትሞክሩት እየለመዳችሁት ፐርፌክት እየሆናችሁ ትመጣላችሁ። አሁን እንደዚህ በደንብ ስታዩት በጣም የተጋነነ አይደለም፣ ናቹራል ሉክ ነው ያለው። በጣም ደግሞ አላሰፋሁትም ወይ ደግሞ በጣም አላቀጠምኩትም። ናቹራል ሉኬን እንደጠበቀ የፊቴን ቅርጽ በጣም ሳይቀይርብኝ እንደምወደው አድርጌ ነው የሰራው። እናንተም እንደዚህ እያደረጋችሁ ቤታችሁ ሞክሩ። ይሄ ቪዲዮ ረድቶኛል ብላችሁ የምታስቡ ከሆነ ላይክ አድርጉት። ላይክ ስታድርጉት ደግሞ እንደዚህ አይነት ቪዲዮዎች እንደጠቀማችሁ አስባለሁ። የተለያዩ ቪዲዮዎች እየሰራሁ እለቅላችኋለሁ። ኮሜንት ሴክሽን ላይ ደግሞ የተለያዩ ከሜካፕ ጋር በተገናኘ ጥያቄዎች ካሏችሁ አስቀምጡልኝ። አንድ ባንድ እያየሁ መልስላችኋለሁ፣ ቪዲዮ አዘጋጅላችኋለሁ። በየጊዜው ደግሞ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን እለቃለሁ። እንዳያመልጣችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ደግሞ ንኳት። ኔክስት ቪዲዮ ላይ ደግሞ ያለምንም ብዙ ፕሮዳክት ኩል እና ማበጠሪያ ብቻ በመጠቀም እንዴት ቆንጆ ቅንድብ መስራት እንደምችሉ አሳያችኋለሁ። እስከዛው ላቭ ዩ ባይ